እሺ መጽሐፈ ነገሥት ቀዳማዊ ነገሥት 17 ነው ማነብላችሁ። ይህንን ቃል በጌታ በኢየሱስ ማነብላችኋለሁ። በገለዓድ ቴሲብ የነበረው ቴሲባዊ ኤልያስ አካብን በፊቱ የምቆመው የእስራኤል አምላክ ያው እግዚአብሔር ከአፌ ቃል በቀር በዚህ ዓመት ጠልና ዝናብ አይሆንም አለው። እግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራፋፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎቹም በዚያ ይመግቡህ ዘንድ አዝዣለሁ። ሄደም እንደ እግዚአብሔርም ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራፋፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በየማታው እንጀራና ሥጋ ያመጡለት ነበረ፣ ከወንዙም ይጠጣ ነበረ። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረም፣ ወንዙም ደረቀ ይላል። ኢየሱስ ጌታ ነው። ሃሌሉያ! እስቲ ሃሌሉያ በሉ። እዚህ ጋር ይሄን ላቁምና ምዕራፍ 18 ላይ ደግሞ መደምደሚያዬን ላንብብላችሁ። ከብዙ ቀንም በኋላ ምዕራፍ 18 ቁጥር 1 ላይ ከብዙ ቀንም በኋላ በሦስተኛው ዓመት ሂድ፣ ለአካብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአካብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበረ። አካብም የቤቱን አዛዥ አብድዩን ጠራ። አብድዩም እግዚአብሔርን እጅግ ይፈራ ነበረ። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100 ነቢያትን ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አካብም አብድዩን በአገሩ መካከል ወደ ውሃ ምንጭ ሁሉና ወደ ወንዝ ሁሉ ሂዱ፣ እንስሶቹንም ሁሉ እንዳይጠፉ ፈረሶቹም በቅሎቹም የምናድንበት ሳር ምናልባት እናገኛለን አለው። ሁለቱም በሚመላለሱበት አገር ተካፈሉ። አካብም ለብቻውን በአንድ መንገድ፣ አብድዩም ለብቻውን በሌላ መንገድ ሄዱ። አብድዩም በመንገድ ሲሄድ እነሆ ኤልያስ ተገናኘው። አብድዩም አወቀው ይላል። እቺን መስመር አስመሩልኝ። አብድዩም ምን አለው? አወቀው። በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህ አለው። ኤልያስም እኔ ነኝ፣ ሂድ ለጌታ ለኤልያስ ኤልያስ ተገኝቷልና ብለህ በል አለው። አብድዩም አለ፣ እኔ ባሪያህ እንድገደል ከአካብ እጅ አሳልፈህ ትሰጠኛለህን? ትሰጠኝ ዘንድ ምን ኃጢአት አድርጌአለሁ? አምላኬ ያው እግዚአብሔር ጌታ ይፈልግ ዘንድ ያላከበት በሕዝብም ወይንም በመንግስት የለም። ሁሉም በዚህ የለም ባሉ ጊዜ አንተን እንዳገኘው መንግስቱንና ሕዝቡን አምሏቸው ነበረ። አሁንም እነሆ ሂድ ኤልያስ ተገኘ ብለህ ለጌታ ንገር ትለኛለን? እኔም ከአንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደ ማላውቀው ስፍራ ይወስድሃል። እኔም ገብቼ ለአካብ ስናገር ባገኝህ ይገለኛል። እኔም ባሪያ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበረ። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100 የእግዚአብሔርን ነቢያቶች ወስጄ 50ውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው። ይህ ያደረግኩት ነገር በውኑ ለጌታዬ አልታወቀምን? አሁንም ሄደህ ኤልያስ ተገኘ ብለህ ለጌታ ንገር ትላለህን? እርሱም ይገለኛል። ኤልያስም በፊቱ የቆምኩት የሰራዊት ጌታ ያው እግዚአብሔር እኔ ዛሬ ለእርሱ እገለጣለሁ አለ። ኢየሱስ ያድናል። ከዚህ በኋላ ለጠላትህ ትገለጣለህ በለው። አጠገብ ላለው ሰው ከዚህ በኋላ ለዛተብህ ላስጨነቀህ በክብር ትገለጣለህ። ሃሌሉያ! አሁን ይሄ የሚመለከተው ሰው የተነካ ብቻ ነው። ፈዛዛው ዝም ብሎ ታዝቦ እንደ ዜና ነው የሚሰው። ሃሌሉያ! እናንተ አሁን ይሄን ስሙ። እሺ እገለጣለሁ በሉ እስቲ። እናንተ የለበሳችሁ ቢጫ የለበሳችሁ ይሄንን ቃል በደንብ ስሙ። እናንተ ኤቭሪባዲ እዚህ ጋር ይሄን ስሙ። እነዛ ሰዎች እናንተ ካልተገለጣችሁ አሁን እኔ ኃይል፣ ክብር፣ የእግዚአብሔርን ድምፅ ነው የምነግራችሁ። ለመገለጥ ተዘጋጁ። ጩና እገለጣለሁ በሉ እስቲ። አሁን ከዚህ በኋላ በዚህ ዓመት ላይ የሆነ ነገር ሲያልፍ ነገ እናንተ ተገልጣችሁ ትታያላችሁ። ያስጨነቃችሁ ላይ ትገለጣላችሁ። ጩና እገለጣለሁ በሉ። ድገሙ እስቲ። እግዚአብሔር በሉ ጠላቴ ፊት በክብር ይገልጠኛል። ድገሙ፣ ይገልጠኛል በሉ። ምዕራፍ 17ን ሳነብላችሁ እግዚአብሔር በጣም የተጨነቀበት ግራ የተጋባበት ዓመት
ነው በእስራኤል ምድር ላይ በእስራኤል ሕዝብ ላይ። አካብን ለእስራኤል ሕዝብ ንጉሥ አድርጎ ከሾመው በኋላ ሰውየው ሄደና የኤትባኦልን ጣዖታት አመለከ። ኤትባኦል የኤልዛቤል አባት ነው። የኤትባኦልን ጣዖታት አመለከ፣ ሰራ፣ ሰገደለት ይልና እንደውም እግዚአብሔርን ተወው ይላል። ሕዝቡንም አሰገደ ይላል። እግዚአብሔር ተጨነቀ። ኢየሱስ ጌታ። አሁን ነፃ የሚያወጣ ትውልድ ይነሳል። አሜን በሉ እስቲ። ድገሙና እገለጣለሁ በሉ። አንድ ሰው እስቲ እገለጣለሁ በሉ። ጠላቴ ፊት፣ በእግዚአብሔር ክብር ያስጨነቀኝ ፊት፣ ግራ ያጋባኝ ፊት በእግዚአብሔር ክብር ምገለጥበት ዓመት ነው። ሃሌሉያ! አንድ ሰው አሜን ይበለኝ። ጩና እገለጣለሁ በል። ከዚህ በኋላ ተደብቄ አልቀርም። ጠላቴን ፊት ለፊት እጋፈጠዋለሁ። በእግዚአብሔር ክብር፣ በእግዚአብሔር ኃይል፣ በእግዚአብሔር መንፈስ እገለጥበታለሁ። ጩና አሜን አሜን አሜን። ሃሌሉያ! እስቲ ሃሌሉያ ሃሌሉያ! በኋላ ሃሌሉያ! ኤልዛቤልና አባቷ በነገሱበት ኤትባኦል ታላላቅ ጣዖታትን በምድሪቷ ላይ ሰርቶ በከበረበት ሰዓት የእግዚአብሔር ስም በተሸፈነበት ሰዓት እሱ ብቻ አይደለም የእግዚአብሔርን ሕዝብ እግዚአብሔርን አስትቶ ባሰገደበት ሰዓት ድንገት ቴሲብ ከተማ ላይ የሚኖር ቴሲባዊ ኤልያስ ድንገት ተገለጠ ይላል። ኢየሱስ ጌታ ነው። ሃሌሉያ! ሰውየው ቴሲብ ከተማ ላይ ይኖራል። የሆነ መሬት ፈንቅሎ የወጣ አይደለም፣ ግን በሰው አይን አይታይም፣ በሰው አይታወቅም፣ ፖፑላር አይደለም። ሰው በመንገድ እንኳን ሲያልፍ ዞር ብሎ የማያየው ሰው ግን እግዚአብሔር ፊት ቅናት የበላበት ሰው፣ ቅናት የሞላበት ሰው፣ ከዚህ በፊት ማን እንደሆነ ማይታወቅ ኑሮና አኗኗሩ ቴሲብ ውስጥ የሆነ ድንገት ያልታሰበ ድንገት ያልተጠበቀ ይሄ ሰው አንድ ቀን እንዲሆናል፣ ይሄ ሰው በጣም እጠብቀዋለሁ፣ ይሄ ሰው በዚህና በዚህ መንገድ የሆነ ቦታ ላይ ይደርሳል ያልተባለ ሰው መንግስት ቤተ መንግስት ውስጥ ገባና ለአካብ ተገለጠለት። ሼላባ እንደዚህ አይነት ሰዎች ይነሳሉ። ሊገል የዛተ በሽታ ላይ ሊገል የዛተ ችግር ላይ የቤተሰብ መርገም ላይ የምድሪቷ ሞት ላይ ጩና እገለጣለሁ በል። አንተን አልጠበቀህም፣ አንተን አላሰበም። ሰዎች ስም እያላቸው፣ ሰዎች እውቀት እያላቸው፣ ሰዎች ዝና እያላቸው አንተ ጌታ ፊት ተደፍተህ ተደብቀህ አትቀርም፣ ትገለጣለህ። አሁን እኔ በጣም የሆነ ሰው ፈልጋለሁ። አንድ ሰው ኢየሱስ ጌታ ማንም አያየኝም የሚል ሰው፣ መንገድ የተዘጋበት ሰው፣ ግን የእግዚአብሔር ቤት ቅናት የበላው ሰው፣ የሆነች ወረዳ ላይ ነው ያለሁት፣ የሆነች ቀበሌ የሆነች ቤት ውስጥ ነው ያለሁት፣ አለባበሴ አያምር፣ አነጋገሬ አያምር፣ መልኬ አያምር፣ ቁመናዬ አያምር የሚል ሰው በእግዚአብሔር መንፈስ ይገለጣል። እዚህ ከተማ ላይ የሆነ መንፈስ ይገለጣል። የእግዚአብሔር መንፈስ የሚወርድበት አለ እያልኩ ነው። አሜን። ክብር ለሱ ይሁን። አሜን። ቴሲብ ላይ የሚኖር ቴሲባዊ ይለዋል። የሚኖር በቃ ዝም ብሎ የሚኖር ድንገት የመጣ አይደለም፣ ከሰማይ የወረደ አይደለም። የሚኖር የቤት ቁጥር የሌለው፣ መታወቂያ የሌለው፣ እውቅና የሌለው ይሄ ሰው እንዲሆናል ያልተባለ ምርጫ ውስጥ ያልገባ ሰው እንኳን ስለሱ ተስፋ ያላደረገለት አካብ ጋር ቆመና ከዚህ በኋላ አምላክህን ሸፍነህ አትቀርም፣ ካፌ ቃል በቀር እዚህ ምድር ላይ ዝናብ አይዘንብም አለ። ጩና የኔ ቃል በል ውስጥ ጠላቴ ላይ ይከብዳል በል። አንተ ያዋረድከው፣ አንተ ያቀለልከው፣ መርጦ የናከው እግዚአብሔር ፊት ቆም ያለው እዚህ ከተማ ላይ እዚህ ምድር ላይ ለ3 ዓመት ካፌ ቃል በቀር ዝናብን አታገኝ። እስቲ አሜን በሉ ባካ። ሰውየው አካብ ፊት ቤተ መንግስት ሲገለጥ እጁን እያወዛወዘ እየተወራጭ አይደለም። በቃ ሰውየው ሲገለጥ ሌጀንድ ነው፣ ያስፈራል፣ ግርማ ሞገስ አለው። አለባበሱ አያምርም፣ የእግዚአብሔር ክብር ግን አለበት። አካብ ንጉሥ ነው፣ ተራ ሰው አይደለም። በአንድ ጥፊ ያስደፈዋል፣ ያስገድለዋል። ግን ቆመና አንድ ነገር እነግርሃለሁ፣ አምላኬን ደብቀህ አትኖርም፣ አምላኬን ሸፍነህ አትኖርም፣ እገለጥብሃለሁ፣ ካፌ
እግዚአብሔር አይሰራም አለ። ጩና እገለጣለሁ በል እስቲ። ይሄ ንግግር አካብን አስደነገጠው። አካብ ሼክ አረገ። ምን አይነት ንግግር ነው? ሰውየው አይወራጭም ሲያወራ፣ ሰውየው አይቆጣም ሲያወራ፣ እጁን አያወዛውዝም፣ ግን ክብር ይዞ መጥቷል። እስቲ ክብር ይዤ በሉ ባካ። ጠላቴ ፊት ዘንድሮ ቢገለኝ አዋጅ ባወጣ ፊት በዛተ ፊት አምላኬን በሸፈነ ሟርተኛ ፊት ጠንቋይ ፊት እገለጣለሁ። ኢየሱስ ጌታ። የሆነ መንፈስ ቅናት የገባበት ሰው ነው የፈልገው። ኔክስት ዓመት ላይ በዚህ መንፈስ ሳይሆን በአዲስ ክብር የሚገለጥ መጥቻለሁ የሚል ታይቻለሁ የሚል ደምቄያለሁ የሚል ደክሞኛል፣ አሞኛል፣ ጸልይልኝ የሚል ሳይሆን ነገሬ ተበላሽቷል የሚል ሳይሆን በእግዚአብሔር ክብር የሚገለጥ አንድ ሰው አለ ወይ? ጩና አሜን በለኝ። ብለጠኝና አሜን በለኝ። ልክ ይህን ተናግሮ እንዳበቃ እግዚአብሔር ወደ ኤልያስ መጣ ይላል። የሚገርመኝ እሱ ተናግሮ ኤልያስ ሊሞት ተናግሮ ሊሞት አልተዘጋጀም። አውርቶ ሊሞት አልተዘጋጀም። አውርቶ እስር ቤት ሊገባ አልተዘጋጀም። አውርቶ ሊዋረድ አልተዘጋጀም። እግዚአብሔር መጣና ቦታ አዘጋጅ ይችላል፣ ስፍራ አዘጋጅ ይችላል፣ ሁኔታ አዘጋጅ ይችላል። 3 ዓመት ራብ ሲሆን አንተ ስጋ እየበላ ትኖራለህ። 3 ዓመት ራብ ሲሆን አንተ እየጠጣ ትኖራለህ። ስለዚህ ይህ ሰውዬ ያለ ጊዜ ሊገል ይፈልጋልና ወደ ኮራፋፋ ሂድ። እዛ ምን በል ተሸሸግ፣ እኔ ተገለጥ ስልህ ትገለጣለህ። እዛ ምን አለ? አገሪቷን እኮ አሁን 3 ዓመት በራብ ልትመታ ነው። ዝናብ ሊሆን ነው። ዝናብ ሊቆም ነው። ድርቀት ሊገባ ነው። ራብ ሊገባ ነው። አንተ እንጆ እያረክ ትኖራለህ። አንተ አሜን አሜን አትለኝም። የት አለ ሰው አለ? እጁን የሚያሳየኝ ሰው አለ? ጠላቴ ላይ ይገለጣል የሚል ሰው አለ ወይ? መሬቱን ምታና እገለጣለሁ በል። ድገም፣ እገለጣለሁ በል። 3ኛ ጊዜ እገለጣለሁ በል። ኢየሱስ ጌታ። ተራ ሰው ነው ሲልህ፣ ግራ ገብቶታል ሲልህ፣ በቃ ደክመዋል ሲልህ፣ ከዚህ በኋላ አንከራተቷለሁ ሲልህ ድንገት ትገለጣል። ኮራፋፋ ግባልኝ አለው። ከዛ ሲል ቁራዎች ይመጣዋል። በቀንና በማታ እንጀራና ስጋ ያመጣዋል፣ ያበልኋል፣ ይሰጧል። ዲሊቨሪ ነው ያደረገለት ኢየሱስ ጌታ። በጠዋትና በማታ ዲሊቨሪ ያደረጉለታል። ቁራ አንድ እኮ አይደለም፣ ቁራዎች ይላል፣ እየተለያዩ እየተፈራረቁ። ኤልያስ ጋር ሄዳል ወይ? እንዳትረሱት ዲሊቨሪ ያርጋቸዋለሁ ኤልያስ ጋር። ምን ስጋ? እሺ እንጀራ ሄዷል። እግዚአብሔር ያዝልሃል። በክብር ከተገለጥክ፣ እግዚአብሔር ፊት ከጨከንክ፣ ንገረኝ የምትለኝ ነገር ካለ እግዚአብሔር ያዝልሃል። 3 ዓመት ሙሉ እንጆ ያደረግ ነበር ኤልያስ ኮራፋፋ ጋር። ኮራፋፋ ርቆ አይደለም፣ ከዮርዳኖስ ትይዩ ነው ይላል። አካብ ደግሞ ያላስፈለገበት ቦታ የለም። ለሕዝብም ለመንግስትም ኤልያስ የሚባል ሰው ስታገኙ እጃችሁ እንደ መንግስት ነው የተፈለገው። እንደ መንግስት ወንችት ነው ኤልያስ። ሰው ሁሉ በየቤቱ ይነጋገራል። ኤልያስን ያገኘ የሆነ ነገር ይሰጠዋል መንግስት። እንደ ህዝብ እኮ ነው የተነገረው። እንደ መንግስት አካባቢ ላይ ባሉ መንግስታት በሙሉ ነው አካብ የላከው። ኤልያስ የሚባል ሰው ካገኛችሁ ጆሮውን ይዛችሁ ኑልኝ፣ እንዳታሳልፉት። የነገርኩ ነው። የዛተብን አታገኘው፣ ትገለጥበታለህ። እስቲ እገለጣለሁ በሉ እናቶች፣ ስሙ ይሄን እገለጣለሁ በሉ። እድሜ በሉ አይዘኝም፣ እርጅና አይዘኝም፣ እገለጣለሁ። እናንተ ተበቁኛላችሁ። ሃሌሉያ! ኢየሱስ ጌታ። አባቶች እገለጣለሁ በሉ እስቲ። በእግዚአብሔር ክብር መጪው ዘመኔ ላይ ልጆቼን ይዤ ነገሬን ይዤ በጠላቴ ፊት እገለጣለሁ።
ሃሌሉያ። አንቺ ጂንስ ለብሰሽ ፈታ በይ፣ ፈታ በይ ጂንስ ለብሰሽ። ኢየሱስ ጌታ ነው። አዎ ትስቂያለሽ። ጂንስ መልበስሽን እንኳን አልጠላውም። ከጂንስ በኋላ የመጣው ጉድ። ክብር ለእሱ ይሁን። ጂንስ አይደለም ወርቅ እግዚአብሔርን የሚያስጥልሽ ከሆነ ለምን አይቀርም? ለምን አይቀርም? እግዚአብሔርን የሚያስጥልሽ ከሆነ ለምን አይቀርም? ጌታ ይባረክ። ሃሌሉያ። ተደበቅ፣ ተሸሸግ አለው። እንዳትታየው አለ። ያለ ጊዜ ይገልሃል። እኔ ደግሞ ስፍራ አመቻችቼልሃለሁ። አገሩን ሁሉ ያስሳሉ፣ ህዝቡ ሁሉ ይፈልጋል፣ መንግስት ሁሉ ይፈልጋል። ኮራፋፋ አይናቸው ፊት ሆኖ ሸፍንሃለሁ። ኤልያስ እዛው ሆኖ 3 ዓመት ሞላው። 3 ዓመት ላይ ድጋሚ እግዚአብሔር ወደ ማን መጣ? ወደ ኤልያስ መጣ። እስቲ ወደ ኤልያስ በሉ። አሁን ወደ እኔ ይመጣል በሉ እስቲ። እግዚአብሔር ከዚህ በኋላ በክብር ወደ እኔ ይመጣል። ከዛው እንደዚህ አለው፣ ሰዓቱ ደርሷልና ሂድና ለአካብ ምን በል? ተገለጥ በሉ እስቲ። ተገለጥ በሉ። አጠገባቸው ሂድና ለጠላት ተገለጥ በሉ። ከዚህ በኋላ እግዚአብሔር ተደብቀህ እንድትኖር ያደረገህን ጠላት ይመታዋል። ክብር ለእሱ ይሁን። ሂድና ለአካብ ምን በል? ተገለጥ። አካብ ደግሞ ካገኘው ሊገለው ነው፣ ካገኘው ሊያጠፋው ነው። ኤልያስን ደግሞ እንደነገርኳችሁ ማንም ሰው አቅም አንዳንዱ እየተጠራጠረ ይሄ ኤልያስ ይሁን እንዴ ሳይል አይቀርም። አይታወቅም። ሰውየው ቴሲብ ነው። ሰውየው በመንደሩ ራሱ ቁጥር ያልተሰጠ ሰው ነው። ከዚህ በፊት ማንነቱ ያልተነገረ ሰው ነው። ኤልያስ እንዲህ ይሆናል እዚህ ደርሳል ተብሎ ያልተነገረ ሰው። ሃሌሉያ። ድንገት ከአካብ አሽከር ጋር ከአብድዩ ጋር ተገናኘ። አብድዩ አወቀው ይላል። እሱም ይገርመኛል። ከዚህ በፊት እኮ አወቀው አብድዩ። ኤልያስ 3 ዓመት ሲሸሸግ ጺም አለው፣ ጸጉር አለው፣ ጸጉሩ ያድጋል፣ ጺሙ ያድጋል። ሌላ ሰው ነው የሚሆነው። ክብር ለእሱ ይሁን። ግን አየውና አወቀው ይላል። ክብር ለማን ይሁን? ሲያየው ተደፋ፣ እግሩ ስር ወደቀና ሰገደለት። አንተ አካብ ነህ? አንተ ኤልያስ ነህ አለው። አዎ ኤልያስ ነኝ። ሂድና ለጌታ ነገረው። ምን በለው አለ? ኤልያስ ተገኝቷል። ሃሌሉያ። አሁን ጠላትን ተደብቃ አትኖር። ያውላችሁ ስሙ። እናንተን ለመባረክ እናንተን እግዚአብሔር ብሌስድ ለማድረግ ከተማው ላይ ያሉትን ጠንቋዮች አስሮ አስቀምጦ ፈርቶ አይባርካችሁ። ጠንቋዮቹ እያሉ ትባረካል። መተተኛ እያለ ትባረካል። ደጋሚ እያለ ትባረካል። ጩና ባረካለሁ። ኢየሱስ ጌታ ነው። የሚያስፈራራ እያለ የጨቆነ እያለ ግራ ያጋባ እያለ የዛተብህ